እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት ቤት ቀርብ ያለው ተከሳሽ አቶ ጆን ዳንኤልስ አቤት ቀርብ ያለው ቀርባቸዋል። አሁን ክቡር ፍርድ ቤት አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮት አያውቅም፣ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅሜ ዝም ብሎ የጎደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ለእኔ ላይቭ ላይ ነበርኩኝ። አሁን አይዶ ነው አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። ቤተሰቦች ቀድማ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙ። ቤቴ ነኝ። ሰው እንዳይሽ
ስታሳይ ኖረችን ሰንደስ ማንም የለም ብቻ ነው አስገርየተማል ለምን አሁን የገባሁት ሆስፒታል አይተሽም መድኃኒት ወባ እግዚአብሔርን ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤ ነው ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ዱባይ ላይ ምን እንዳረጋት ላሳያችሁ። ዱባይ ላይ ይሄ ምን እንዳረገ በመኪና ሊገጫት ነበረ። በጥፊ መታት። መጀመሪያ በመኪና ሊገጫት ሲል ነዳጅ ሲሰጠው ፈርታኝ ይገጨኛል ብላ ወደ ጎን መጣችና የበሩን እጀታ ስትይዝ ወደቀች። ወድቃ በምትሄድበት ጊዜ አረቦች ይመጡና እንትን ይሏታል ይላል። አሳየ። አሁን ለገባችሁ ሰዎች ላሳያችሁ። ከምን ተነስቼ እንደምናገር ያለውን ነገር ማሳየት ፈልጋለሁ። አያሳዝንም? አሁን እዛ ላይ ንግግሩ ራሱ በእሷ ቦታ ሆኖ ያየ ሰው አለ እኮ እኔ ብሆን አሳስራታለሁ ያለው። እኔ ብሆን አሳስራት ነበር። ላሳያችሁ። በዛን ሰዓት ታስበው ማስመልጣኛለች ብሏል። አዎ ስሙ ይኸው
ዘሬ መኪና ውስጥ ገብቼ ዘሬ ያልኳት አስወጥቻለሁ። ከዛ በኋላ አትሄድም አለች። እሄዳለሁ ዘሬ ያልኳት። እዛ ቆመች መኪናው ከፊት ለፊት መኪናው ጋር አስነሳሁትና መኪናው ትንሽ ነዳጅ ሰጠሁት ማለት ተንቀሳቀስ መኪና። ከዛ ጆን ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ምን ብላ ይገጨኛል ብላ ነዳጅ ሰጥቷታል። ዘርበይ ብሎ መጀመሪያ በጥፊ መቷታል። በጥፊ መምታቷን አረቦቹ ይናገራሉ። የአረብ ፖሊሶች በጥፊ መቷል ይናገራል። ራሱ ሊነገጫት ነበረ። ከዛ ወደዚህ ሸሽታን የመጣችው ስትወድቅ ታያላችሁ። አሁን ምን እንደሚል ስሙት በደምብ። መኪናውን ስነደው በሩን እጀታውን ወደቀች ማለት ነው። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰቡብኝ። አይዞህ ማለት ትወድቃለች ተናገ እያለቀሰች እየሮጠች ማለት ሮጣ እንደማት ሲጋጋስቴ ተገቡኝ እንደዚህ ናውረድ ፖሊስ ተጠራ ምናምን ደግሞ ፖሊስ ተጠራ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ አንድ ነው ምናምን ሲባል ነው ሰሞኑን ወዳኑ መጡት ስንት የመጣ በቃ ድንግጥ ያለው ሰዎቹ ላይ ተኮሳተር ያለው አይዱ ነው አላልኩኝ። እኔ ለመጠጥኳት አላቃትም በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጠራባኝ እዛ ስተጠራ ቁጭ በላሉኝ መሬት ላይ ፖሊስ ይመጣ አልቀመጥብኝ መኪና ጋር ቆምኩኝ። ቁልፍ ቀሙኛ መኪና ጋር ቆሜ እሷ እነንትና ይዛቸው መጣች። እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ቃል ልናገር ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታን አይተናል ትገባለህ። ሰማችሁ አይደለ? በጥፊ መታታን አይተናል ትገባለህ እያሉት ነው። በጥፊ መታታል አይተናል እያሉ ነው። ስለዚህ በጥፊ መቷታል። ከመኪና ከማስወረዱ በፊት በጥፊ ብሏታል። ከዛ በኋላ ፊት ለፊት ትቆማለች አትሄድም ብላ ነዳጅ ሰጥቶታል። ነዳጅ ሲሰጥ ወደ ጎን ሄዳ የመኪናውን እጀታ ነው ያዘችው። ከዛ ነው የወደቀችው። እሱ እየሳቀ ነው የሚያወራው። ለእሱ መዝናኛው ነው። በነገራችን ላይ ፋሲካ የጆን ዳንኤሉን የሚባል ሰው ለእኔ የደወለልኝ እሱ ነው። ፋሲካ የሚባል ስልክ ነው ለእኔ ሲደወል የነበረው። ዮኒ ከትልቅ ይቅርታ ጋር የእኔ አባት ካናያስኩ ኮሽን እዚህ ጋር ጥያቄ ጠይቄ ልለፍ። ማገናዘብ ትችላለህ አንተ። እቺ ልጅ ማለት ነው ለአንተ ነው የምጠይቀህ። ያው ሴቶች ፍቅሩ ሲኖሩ ምናምን ብላችሁ እዚህ የምጽፉ ሰዎች አም ሶሪ ቱ ሴይ ዚስ። ከዚህ በኋላ ቢያንስ ከነቀነኒ በኋላ ተማሩ። with this kind of abuse there is no such love ብዬ አላምንም። communication is very important. if you don't love the person walk out. why you get abused this much? በላይፍ ተወራርደ እዛው ሲገቡ አያውቁትም አባቴ። በቃ እኔ ዮኒዬ አንድ እሱ ሁለተኛ አለማወቅ አይደለም ዮኒዬ። አንዴ ቪዲዮ ይለቅ። ቆይ ትደርሳላችሁ። ቪዲዮ ይለቅና ሳይት ትሰጣላችሁ። አንዴ ሚውት አድርጊ። ህጉ የሚያስበላን ነው። ሚውት አድርጊው ፕሊዝ። ቆይ በየተራ እናውራና ታንክ ቆይ በጥፊ እንደመታት ደግማችሁ ስሙ። እሷ እነንትና ይዛቸው መጣች። እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ቃል ልናገር ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታን አይተናል ትገባለህ። ካሜራ የለ ቦታው ላይ ደግሞ በቃ ቀጥታ ስር ነው ገቡ። መጣች እሷ። ከዛ አንቺ ነገሪያቸው ሊያስብኝ ነው ላለ ፋሲካ ሚውት አድርገው ዴቭ። እሷ እሱን ለማትረፍ ብላ ከጋቢና ወድቄ ነው የኔ ወንድሜ ነው እያለች ነው። እሷ በምታውቀው ቋንቋ እየነገረቻቸው ነው። ሚ ኦፕን ጋቢና ብላት እየወደቀች የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እንዳይል እሱ እንዳይታሰር፣ እሱ እስር ቤት እንዳይገባ፣ እሱ እንዳይሰቃይ። ይሄንን ነው ጃኒ የምታደርገው። ስለዚህ እሱ የሚያደርገውን እስቲ እንስማ። እዚህ ጋር ምንድን ነው የሚለው? እሷ ብትታሰር እሷ ብትሆን አስገባት ነበር እያለ ቃል በቃል ሲናገር ትሰማላችሁ። ጋቢና እንዴት እንደሳኩኝ ከዛ በቃ አስመለጠች። ፖሊስ ጥራ ነው ፋሲካ፣ ፖሊስ ጥራ በቃ እሷ ኮል ፖሊስ አለች። ኮል ፖሊስ ብራዘር። ከዛ ተረፌ ወደ ምንሄድበት ሄደን ይላል። አመሰግናለሁ። እኔ ሆን ኖሮ ግን አመሳግና ላይ ብቴ አሳስራታለሁ። አላቃ
ስሙ በድጋሚ እኔ በሆን ምን አርጋታለሁ? አሳስራታለሁ። አንድ ሚኒት አርጊ በመድኃኒዓለም። ውይ አንቺ ደግሞ ስሜታዊ ነሽ በጌታ ስለዚህ ይህን የሚያደርግ ሰው አሁን የምጠይቃችሁ የሚያሳስር ሰው በጥፊ ብሎ ከመኪና ያስወረደ ሰው በመኪና ሊገጫት ያለ ሰው ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይወጋትም አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለን። ስለዚህ ይቺን ልጅ ምን አርጓታል? አቢውዝ አርጓታል። ይቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከእሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው፣ ባካችሁ እንደዚህ አድርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ። እኔ በደንብ ነው የምነግርህ። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙኝ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን፣ መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀልሉለታል ብሎ ፋሲካ የሚባል ሰው እኔ ጋር ነው የደወለው። ይህን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎኝ አያውቅም፣ እግዚአብሔር በሚያውቀው። እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታደርግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበረ ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንከው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር ያለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋ ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያዝ ጌመር ነህ። ከዛ ውጪ ምንም አምጥተ ምንም ሰርተ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተ ያመጣኸው ፍምስና ምንም ነገር የለም። እኔ ከመጀመሪያው ማውራት የምፈልገው መጀመሪያ ጃኒና ጆን አብረው እያሉ መሰለኝ ናዮን ያስረገዛት ፍቅረኛ የያዘው ቼት ያደረገው ቼት አድርጎ ነው እዚች ልጅ ላይ ልጅ የወለደው። እና መጀመሪያ ለራሱ ጥያቄ ሆነው ትንሽ ሂሊና ካለው ይሄ ልጅ ቼት አድርጎ ነው በአደባባይ ነው ቼት ማድረጉን እንትን እያለን ያለውና ሲቀጥል ደግሞ አሁን እሷ ጥሩ ደረጃ ላይ መሆኗ በጥሩ ወንድ መከበቧ እንትን ማለቷ መከበሯ አልተዋጠለትም። ቅድም ልጁ ቢኒ ነው መሰለኝ ሲያወራ የነበረው ማንኛውም ወንድ ሌላ ሴት ጋር ስትሄድ ጓደኛው የነበረች አይወድም ማለት እና ቆማ ትቀርች ልጅ ምን እንድትሆን ነው የፈለገው? ይሄ ትንሽ መሆኑ ዝቅተቱን ነው እያሳየን ያለውና ኖ ቢኒ ሊል የፈለገው ምንድን ነው? ይቀናሉ ወንዶች እንደዚህ አይነት ጥሩ ላይፍ ላይ ስትሆን ጥሩ ነገር ላይ ስትሆን ወንዶች የማይቋቋሙት የሚቀኑበት መንፈስ አላቸው ነው ያለው።
ይሄ ነው ትልቁ ችግር ያየሁት በጆን ዳንኤል እያለን የተናገረው ያንን ለማለት ነው። አሁን አጉልቶ ነው ያወጣው። እንደውም በድሏታል እኮ እሷ ላይ ችት አድርጎ ወልዷል። ብዙ ነገር በድሏታል፣ አቁስሏታል አይደል? እንደዚህ መሆኗ ደስ ሊለው ይገባ ነበር። ሰፖርት ሊያረጋት ከቻለ ይገባ ነበር። ግን እንደዛ ስለሆነች ቀንቶ መቅናት አልነበረበትም። ቀንቶ እንደዚህ አይነት ነገሮች ማድረጉ ራሱ ትንሽ መሆኑ ጆን ዳንኤል ትንሽ መሆኑ ነው ያሳየን። ሌላው ደግሞ የያዛቸው ቪዲዮዎች በህግ እንደሚያስጠይቀው ማወቅ ነበረበት። እንደዚህ ማለት ሴት ልጅ ላይ ራቁት ምንም ታርግ እሷ ከተሳሳተች እስካሁን ራሱ እሷ በየዋህነት ደውላለት ሊሆን ይችላል። ትክክል። ያለ ፍቃድ ቆይ ልጠይቀሽ፣ ያለ ፍቃድ አንድ ሰው እኮ መቅረጽ አይችልም። ይሄ እንደሚያስጠይቀው አያውቅም እሱ። ያለ ፍቃድ ሴት ልጅን መቅረጽ እና ፐብሊሳይዝ ማድረግ እንደሚያስጠይቀው አያውቅም። ጭራሽ ለጆከር ያለው ምንድነው? አረ ልክልሃለሁ በደንብ አድርጌ ክሮም አድርጌ ልክልሃለሁ ነው ያለው። ጭራሽ እንደሚልኩላ አደባባይ ተናገረው። ስለዚህ የሚያስጠይቀው ነገር ኦልሬዲ ብዙ ነገሮች ተናግሯል። ይሄ ልጅ ብዙ ነገሮች ቀበጣጥሯል። ስለዚህ በደንብ ነው የምንጠይቀህ። ጃኒ በስህተት ጆን ዳንኤል እንደዚህ ያደረገኝ ካለች በፊት ትንሽ ልጅ ናት ብዬ ነው ዝም ያልኩት። ጃኒ አረጋገጥ ትጠያለሽ። የምትገዢውን ዕቃ የምትቀባበዩን እንዴት አድርጌ እንደማስጨመድድሽ እኔ ደግሞ ታያለሽ። አርፈሽ ቁጭ ቃልል ካለሽ አይደለም ልጁን ለመጣል ይሄን ያህል ሰዎች ልንገርዋ፣ ሌሎች ሰዎች በሷ መዘዝ ሌሎች ሰዎች ገንዘብ ለማግኘት ብለው ያልተገባ ነገር ውስጥ የሚገቡ ልጆችን እጎዳለሁ ብዬ ነው። ከዚህ በፊትም ለምና ላክስ መታ ለምናኝ ነበርኩኝ። ታውቀኛለሽ፣ በደንብ ነው የምትዋወቀው። አሳይሻለሁ ምን እንደማረግ ታይኛለሽ። ሰርቲፊኬት አላት የትዳ ምን ማለት ነው? እሷ ከነማ ጋር እንደተኛሽ ላውራላታ። እኔ ላክስ አዲስ ከነማ ጋር እየመጣሽ ስትገላጨስ ስታሳም እንደነበረ ላውራላት እንዴ? ከማጓደኞቹ ጋር ስተኛና ስትዳራ እንደነበረ እሱና እኔ ደግሞ ማወራላት። ከዛ ነው የመጣው ስማን ዛሬ በፈለገችው መንገድ ትጠይቀኝ፣ ማስረጃዋን አወጣለሁ። አልከበር ብላለች። ሱሰኛ አላቃትም እንዴ? አርፈሽ ቁጭ በይ ብዬ ነው ከዚህ በፊትም ትንሽ ልጅ ናት እኔ ምንም ነገር አልናገርሽም ብያታለሁ። የሰማሁት የራሱ ቪዲዮዎች ላይ ማለት ነው እርስ በራሳቸው የሚጋጩ ነገሮችን ነው ያወራው። መጀመሪያ ምን አለ? ደወለችልኝ፣ ራሷ ደወለችልኝ፣ ራቁቷ ነበረች ምናምን ብሎ አወራ። ከዛ በኋላ ምን አለ? አካውንቴን ሙሉ ውክልና ሰጥቻት ስለነበር ለማስመለስ መልሽልኝ ልላት ነው የደወልኩት። እነዚህ ሁለቱም ይጋጫሉና ራሱ እንደደወለ ደግሞ ነግሮናል። በራሱ ቪዲዮ ላይ በራሱ እንትን ያደረገው ፖስት ያደረገው አለ አካውንቱ ላይ እና ሁለቱም ይጋጫሉ። አንደኛ ነገር ስለዚህ ጆን እየዋሸ እንደሆነ የሚያሳይ ነገር ነው ይሄ፣ በጣም እየዋሸ እንደሆነ። ሌላው ነገር አዶናይ ላይ ያለው ፉክክር ማለት እኔ የማውቀው የራሱ እንትን ሊሆን ይችላል፣ ይሄ የራስ ማንነቱ ሊሆን ይችላል። ነገር ግን ጥሩ በሚሰራ ሰው፣ ሰዎችን በሚያግዝ ሰው፣ ሰዎችን አይነ ስውሮችን በሚያግዝ ሰው የሚቀና እንደዚህ ፍቅር በመስጠት የሚቀና ሰው፣ በዛ ላይ የሚቀና ሰው እኔ ዲያብሎስ ነው እንጂ ሌላ ሰው አላውቅም። ማለት በዚህ ሰዓት አዶናይ ብዙ ስህተቶች ሊኖሩት ይችላሉ። ብዙ ነገር አጥፍቶ ሊሆን ይችላል ልጅ ስለሆነ ብዙ ነገርም ከዚህ በፊት እንትን ብሎ ሊሆን ይችላል። አሁን ባለው ማንነት ግን አሁን ባለው ነገር ግን ማንም ሰው አክሴፕት አድርጎት እየሄደ ያለው ነገር ነው፣ ሰዎችን እያገዘ ስለሆነ። ስለዚህ በዚህ መቅናት ማለት ሰይጣንነት ነው። ምንም ሌላ ምንም ልለው አልችልም። በጃኒ ላይ ያደረገው ነገር ቅድም የተናገረው ዱባይ ላይ እንደዚህ ስታሳየን የነበረው ዮኒዬ ዱባይ ላይ እንደዚህ አድርጋኝ እንደዚህ አድርጊያታለሁ በራሱ እየመሰከረው ይሄ ልጅ እሱን ለማዳን ብላ በማትችለው እንግሊዘኛ እንትን እያለች ነው እሱን እንዳይታሰርባት በፍቅር ነው። እሱ ግን ጭራሽ እንግሊዘኛ አለመቻሏን ነው ሲፎግራት ያየ ነውና እኔ ይቅርታ ጆኒ በቃ ማለት እንደዚህ አይነት ሰው አይመስለኝም ነበር። በጣም ነው ያዘንኩት። ትናንትና ራሱ ሮጦ መረጃ ወደ ማድረግ ይሄ ትንሽነቱን ነው ያሳየን። አይ ልክ ነሽ እናት። እኔ በደንብ ምንም እሷ ርህራሄ ሊኖረው ይገባ ነበረ። ከዛ ውጪ ግን እኔ ምን አለ እኔ ብሆን አሳስራት ነበር። ጭካኔውን ሁላ ነው ያየነው እዚህ ላይ። እኔ ብሆን ኑሮ አይለቃትም
ሶሪ አይለቃትም ነበር። እሱ ቢሆን ያሳስራት እንደነበረ ነው ያሳየና እኔ በጣም ነው ያዘንኩት። እውነት ለመናገር እቺ ልጅ ውስጧ በጣም ስለተጎዳ እንጂ ትናንትና ወጥታ መናገር ትችል ነበር። ግን ፊሊንጉን አስቡት። አንደኛ ነገር ምንም እንትን በማትለው ነገር ጭራሽ ቪዲዮ ይዞባታል። ምንም እኮ ወደዛ የሚያስሮጥ ነገር የለም። ጥሩና መጥፎ ነገር አሳልፏል፣ ብዙ ነገር አሳልፏል አብረው አይደል? ሮጦ ሪከርድ ወደ ማድረግ መሄድ ማለት ይሄ ልጅ ተንኮል እያሰበ እንደነበር ነው የሚያሳየንና አሁንም ግን ፎልት እየሰራ ነው። በራሱ አፍ በራሱ አንደበት ብዙ እሱን የሚያሳስር እሱን ችግር ውስጥ የሚከቱ ነገሮችን እያወጣ ነው ያለው። ስለዚህ ጃኒ እውነት ፍትህ ይገባታል። ጥሩ እንግዲህ ያው ፍርድ ቤቱ ክርክራችሁን አዳምጧል። መዝገቡ መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል።